ጨቅላ ህፃናት 5 ብቻ ዓለም አቀፍ የለቅሶ ድምጾች እንደሚጠቀሙ ታውቃላችሁ? ሰላም፣ ዶክተር ቢኒያም ነኝ ከግሪን ላይት ክሊኒክ። የመጀመሪያው የለቅሶ ድምጽ ነ። ይሄንን ለረሃብ ወይም ደግሞ ራበኝ ለማለት ይጠቀሙበታል። ሁለተኛው የለቅሶ ድምጽ አ። ይሄኛው ለእንቅልፍ ወይም ደግሞ እንቅልፍ መተኛት ሲፈልጉ የሚያለቅሱት ለቅሶ አይነት ነው። ሶስተኛው የለቅሶ አይነት ሄ። ይሄንን የሚሉት ምቾት ሲያጡ፣ ሲበርዳቸው ወይም ደግሞ ዳይፐር መቀየር ሲያስፈልገው ነው። አራተኛው ቀ። ይሄኛው የለቅሶ አይነት አየር ሆዳቸው ውስጥ ሲያስጨንቃቸው ሆዳቸውን አጠንክረው ወደ ታች ይገፉታል። የመጨረሻው ይሄንን የለቅሶ ድምፅ የሚያወጡት ለማክሳት ሲፈልጉ ነው። ይሄንን ቪዲዮ ጨቅላ ህፃን ላላቸው ሼር አድርጉላቸው።